አይኖቻችንን ከእግዚአብሔር ላይ አንስተን በሌሎች ላይ በማድረግ በህይወታችን ላይ በኑሯችን ላይ በትዳራችን ላይ በነገራችን ላይ ሰልፍን አንጥራ፣ ግራ መጋባትን አንጥራ፣ ሰላም ማጣትን አንጥራ። ወደ ህይወታችን በእግዚአብሔር ብንታመን ይሻለናል። በእግዚአብሔር በመታመን ብንቀጥል ይሻለናል። በፍለፊታችን የመጣውን የትኛውንም ችግር ትላንት የረዳን እግዚአብሔር ነው ዛሬም ሊረዳን የሚችለው። ትላንት የረዳንን እግዚአብሔርን፣ ትላንት ድንቅ ያደረገልን እግዚአብሔርን ትተን ዛሬ አይኖቻችንን በሌሎች ላይ በሰው ላይ ስናደርግ እግዚአብሔር በእኛ ደስ አይሰኝም። ህይወታችንም ለብዙ ሰልፍ፣ ለብዙ ግራ መጋባት፣ ለብዙ ችግር ተላልፎ ይሰጣል። ወንድሞቼና እህቶቼ ለጊዜው መፍትሄ ያገኘን ሊመስለን ይችል ይሆናል። ነገር ግን ወደ ባሰ ችግር ውስጥ ነው የገባነው። ስለዚህ የይሁዳ ንጉሥ አሳ እግዚአብሔር አዘነበት። በህይወትህ ከዚህ በኋላ ረፍት የለም፣ ሰልፍ ይሆንብሃል አለው። አሳም በባለራዩ ላይ ተቆጣ። ስለዚህም ነገር ግን ተቆጥቷልና በግዞት አኖረው። በዚያን ጊዜም አሳ በህዝቡ አያሌ ሰዎችን አስጨነቀ ይላል። ይሄ ሰው እግዚአብሔር እንኳን ሲናገረው ለመመለስ ፈቃደኛ አይደለም። ባለራዩን የእግዚአብሔርን ሰው የእግዚአብሔርን ድምፅ ይዞ የመጣውን ሰው ማስጨነቅ ጀመረ። ብዙ ሰዎችን አያሌ ሰዎችን አስጨነቀ ይላል ቁጥር 10 ላይ። ወንድሞቼና እህቶቼ ሰው እግዚአብሔርን መስማት ሲያቆም አስጨናቂ ነው የሚሆነው። የሚመች ሰው አይሆንም፣ የሚጎረብጥ ሰው ነው የሚሆነው። እውነቴን እላችኋለሁ፣ የሚመች ሰው ማለት እግዚአብሔርን የሚሰማ ሰው ነው።